ዘናጭ ዘመናዊም ነች እርጋታዋ ልዩ ታይታ የሌለበት ትግርኛ በማይችሉ ዘንድም የምትወደድ እንዳጋጣሚ ሆኖ ከሰርከስ ትግራይ አይደለችም እሷ ከያሬድ የጀመረችው ማህሌት ጸባይ ሰናይ የምትባል ስነ ምግባር አላት ይባታል የሚያውቃት ትህትናዋ ግሩም ማተቧ ካንገቷ ላይ አይጠፋም ትግርኛን ከተለመደው ምትውጪ ካሳዩን መካከል ነች ሜጋ መመላለሻዋ አንዳች ቦታ ተቀምጣ ሙዚቃን የምትመሰጥበት አስመራ በሙዚቃዎቿ ትደምቃለች ፊቷ ላይ ጥቁር ምልክት የማይመለያዋ ነው ጻዳ ለባሿ የዋርካው ስር ንግስት ህዝቧ መሃል ገብታ ተከባ የምታዜም ሀገረኛ ሹሩባ ተውባ በጌጣጌጦቿ ደምቃ የምትታይ የኩናማዋ ልሳን የዘመናዊ ትግርኛ ሙዚቃ ድልድይ ነች ለባህል ልዩ ፍቅር አላት አውደ ዓመትን አዚመዋለች አሸንዳ ይለይባታል በወርቅ የደመቀችው ወርቅ የሆነችው ልጅ መድረክ ይደምቅላታል ሰው ይገባታል ብር ይዘንብላታል የህዝብ ፍቅር ያላት ፈረሰኛዋ አዚያሚ ኮፍያ ዘውታሪ ነች ድምጿ ልዩ ነው ይባልላታል ሽኮር ማህሌት ገብረ ጊዮርጊስ ጓል መቀሌ ወልደቷ መቀሌ ነው ከቤተሰቤ መጨረሻው አራተኛ ልጅ ነች አሸንዳን በጉጉት ተጠብቅ ነበር በትምህርት ቤት ውስጥ በሙዚቃ ትወዳደር የነበረችው ታዳጊዋ ማህሌት ባህል ያሬድ የሙዚቃ ቡድን ተፈትና አልፋለች መድረክ ላይ የንግስት አየሎም የነሶፊያ አጽባን እስራ ወቀና የፍቅር አዲስ ነቃተ ሙዚቃዎች እየተጫወተች አድጋለች እናቷ ከሙዚቃ ወደ ትምህርት እንድታተኩር ቢፈልጉም እሷ ግን ገና በ14 ዓመቷ ወደ ሙዚቃው ዘልቃ ገባች ሰላም ባንድ የሙዚቃ ቡድን ገብታ ሙዚቃና ድራማዎችን ትሰራ ጀመረች አትክልት ዘውዱ የተደረሰው አያል ፍቅር በሰላም ባንድ ታጅቦ በቴሌቪዥን አላማጣ ተቀርጾ ለህዝብ ሲተላለፍ ይህን ያየው የወቅቱ ሜጋ አምፊቲያትር ያዘጋጀ ለነበረው ኮሌክሽን ይህንን ሙዚቃ ለማካተት ፈለገ ለማህሌትም ጥሪ ያቀረበላት ግብዣውን በጸጋ ተቀብላ 1997 ትምህርቷን ጨርሳ ወደ አዲስ አበባ መጣች የመጀመሪያ ስራውን ነጠላ ዜማ ኤልያስ መልካ እንደ አዲስ አቀናብሮላት ለህዝቡ ጆሮ ደረሰ በ2000 ሚሊዮን በሙሉ አልበም ብቅ ያለችው ማህሌት ብዙ ደራሲያን ተሳትፎበት ለአድማጭ ጆሮ አድርሳለች በዚህ አልበም ላይም ድምፃዊቷ በዜማ ተሳተፈች ሲሆን ተቀባይነቱም ጥሩ ነበር ዳግም በአድናቂዎቿ ጥያቄ በአማርኛና ትግርኛ ሙዚቃ መጣች ከትግርኛ ውጭ አማርኛን የምታዜመው ማህሌት ገብረ ጊዮርጊስ ሀገርኛና ትግርኛን ከኢሳም ጋር በጋራ አዚመዋል የባህል ትስስርም ለመፍጠር ጥረዋል በምዕራብ ትግራይ የሚገኘውን የኩናማን ብሔረሰብ ባህል በስራዋ አሳይታለች ፊቷን ተቀባብታ በባህል አልባሳቱ ደምቃ ከበሮውን ይዛ በባህላዊ ጭፈራቸው አጊጣ ኩናማዎችን መስራት አይታለች በዚህ ስራዋ ከብሔረሰቡ ተወላጆች ዘንድም ሽልማትን አግኝታለች ከዚህ በተጨማሪ ሌላ ኩናመኛ ስራ ከካሙዙ ጋር ሰርታለች አሌታ እያለች የቀድሞውን የሹመት ስም አንበሳ ገዳውን ቢያሻጦሩን ታጣቂውን ፈረሰኛውን ጀግና ታወድሳለች እዝም በላይ ያለች ከምንጩ ስሮና ባህሉን ከምንጩ ቀርጣ በሙዚቃዋ ጠጥተናለች ከተለያዩ ብሔር ብሔረሰቦች ድምፃውያን ጋር ኢትዮጵያን ዞራ ስራዎቿን አቅርባለች የተለያዩ ቅናና ሽልማቶችን አግኝታለች ቢሆንም ግን የኢትዮጵያ ሕዝብ ፍቅር ከዚህ ሁሉ ይበልጥብኛል ትላለች በስራዋ የትግራይ ሕዝብ ባህልና አኗኗር ታሪክና የትግል ሕይወትን አሳይታለች ከስቱዲዮ ከታንዛኒያ የሙዚቀኛ ጋር ገና በሚል ስራ ስለ እናት በጋራ አዚመዋል ኤርትራ ውስጥ ብዙ አድናቂ እንዳላት የሚነገርላት ድምፃዊ ማህሌት ገብረ ጊዮርጊስ አስመራ ሙዚቃዎች ጎልቶ ይሰማሉ ኮንሰርቶች ላይ ኤርትራውያን በብዛት ይታደሙላታል ዱባይ የመጀመሪያ ያለውን ስራዋን ሰርታ አረብ ሀገራትን አውሮፓን ዞራለች ረጅም ቆይታ ባደረገችበት የአሜሪካ ቆይታዋ በዲሲ በላስ ቬጋስ በዴንቨር በኮሎራዶ በሲያትል በቺካጎ አትላንታ ላይ ከአድናቂዎቿ ጋር በመድረክ ተገናኝታለች ከአንጋፋው ጸጋዬ እሸቱና ከራስ ብሩክ ጋር በሸዋ ኢንተርቴይንመንት ኮንሰርት ተዘጋጅታለች በእርግጥ አልበም ካወጣች ቆየች ቢሆንም ሁለተኛ አልበም ሰርታ ቁጭ ካለ ዘመናት አልፈዋል የትወና አቅሟ በክሊፕ ስራዎቿ ላይ የሚታወቅለት ማህሌት በርካታ ደራሲያንና ዳይሬክተር የፊልም ጥያቄ ቢቀርብላትም አፍላም የሚል እውነተኛ ታሪክ ላይ የተመሰረተ ፊልም ላይ ግን ተውናለች የተለያዩ በጎ አድራጎት ላይ ተሳታፊዋ ማህሌት ገብረ ጊዮርጊስ በገንዘብ ወገኖቿን ትረዳለች የትግራይ ሴቶች ማህበር የነፍሰ ጡር ሴቶች ጤና አምባሳደር ነች ድምፃዊት ተዋናይት የበጎ አድራጎት አምባሳደር ህዝቦቿ የትግራይን ህዝብ ባህልና አኗኗር በሚገባ ያሳየች ማህሌት ገብረ ጊዮርጊስ